ሰላም ቤተሰብ እንደናችሁ። ዛሬ ስለ እባብ መነደፍ አጠቃላይ ሁኔታዎች እናያለን። በመጀመሪያ ደረጃ የእባብ መነደፍ ችግር እና ዓለም አቀፋዊ ሁኔታው ወይም ደግሞ ስርጭቱ ምን ይመስላል የሚለውን ነገር እናያለን። ያው እንደምታውቁት በእባብ መነደፍ ድንገተኛ የሕክምና እርዳታ የሚያስፈልገው አደጋ ነው። በዓለም ላይ ካሉ እባቦች መካከል መርዛማ የሆኑ ጥቂቶች ቢሆኑም መርዛቸው ግን በሰውነታችን ላይ ሁለት ዋና ዋና ጉዳቶችን ሊያስከትሉ ይችላሉ። የመጀመሪያው ሊከሰት የሚችል ችግር ሄሞቶክሲን ሲሆን ይሄ ማለት ደግሞ የደም መበረዝ ወይ ደግሞ መበከል ነው። ደም እንዲረጋ በማድረግ የውስጥ የደም መፍሰስን ያስከትላል። ሁለተኛው ሊከሰት የሚችለው ችግር ኒውሮቶክሲን እንለዋለን። ያ ማለት የነርቭ ስርዓት መመረዝ ማለት ነው። የነርቭ ስርዓት በማጥቃት የመተንፈሻ ጡንቻዎችን ሽባ ሊያደርግ ይችላል ማለት ነው። ስርጭቱስ የእባብ መነደፍ ወይ ደግሞ ስኔክ ባይት ስርጭቱ ምን ይመስላል የሚለውን ነገር የተወሰኑ ነገሮችን እንይ። የእባብ መነደፍ በዓለም አቀፍ ደረጃ በተለይም በሞቃታማ ወይ ደግሞ ትሮፒካል በምንለው ክፍል እና ከፊል ሞቃታማ አካባቢዎች የሚከሰት ትልቅ የጤና ስጋት ነው። የዓለም ጤና ድርጅት ወይም ደግሞ WHO ችግሩን ትኩረት የሚሹ የሀሩራማ ክልል በሽታዎች ኔግሌክትድ ትሮፒካል ዲዚዝ በሚል ዝርዝር ውስጥ አካቶት ይገኛል። ጥቂት ቁልፍ ሁኔታዎችን እንመልከት። የመነደፍ ምጣኔን ስናይ በየአመቱ እስከ 5.4 ሚሊዮን የሚጠጉ ሰዎች በእባብ ይነደፋሉ። የመርዝ ስርጭቱ ከነዚህ ውስጥ ከ1.8 እስከ 2.7 ሚሊዮን የሚሆኑ በመርዝ ይጠቃሉ። በየአመቱ ከ81,000 እስከ 138,000 አካባቢ የሚደርሱ ሰዎች ህይወታቸውን ያጣሉ። ከሞት የተረፉትም ቢሆን ለከፍተኛ የአካል ጉዳት ለምሳሌ የእግር ወይም የእጅ መቆረጥና የስነ ልቦና ቀውስ እንደሚጋለጡ መረጃዎች ያሳያሉ። በቀጣይ ክፍል ደግሞ ሌሎች ስለ እባብ መነደፍ ሌሎች ሁኔታዎችን እናያለን። ስለዚህ ኮፒ፣ ላይክ፣ ፎሎ ማድረግ አትርሱ። ኮሜንት ላይ ደግሞ መታየት ያለባችሁ ወይ ደግሞ ማየት አለብን ብላችሁ የምታስቧቸው የጤና ችግሮች ኮሜንት ላይ ብታስቀምጡልኝ ለመስራት ይረዳኛል ማለት ነው። አመሰግናለሁ።